ለኔ ርዱኝ። የኢትዮጵያ ህዝቦች በሙሉ እባካችሁን ተጠንቀቁ። ወንድማችን ፉአድ መሐመድ አውሮፓን እንወስዳለን ብለውት ይሄው አግተው እያሰቃዩት ነውና እባካችሁን ተገቢውን ጥንቃቄ ያደርጉ። ሲቀጥል ደግሞ ለቤተሰቦቻቸው የሚላክላቸው ቪዲዮዎች በጣም ያስጠላል። እየቀጠቀጡ እያሰቃዩት ነውና የሚልኩልን በጣም ህመም ላይ ናቸውና የቻላችሁትን ሁሉ አድርጉልን። በመናስቀምጥላችሁ አካውንት የያቀማችሁን ሁላችሁም በጸሎትን በምን ማገዙን 1.5 ሚሊዮን ብር ነው የተጠየቅነው። ልንሞላ ትንሽ ነው የቀረን። ልጁንም ለማዳን ትንሽ ጊዜ ብቻ ነው የሰጡንና ሁላችሁም የያቀማችሁን አድርጉልን እባካችሁ። ይህንን ቪዲዮ የምትመለከቱ ዓለም ላይ ያላችሁ ህዝቦች በሙሉ የወንድማችን ፉአድ መሐመድ ቤተሰቦች እጅግ ተጨንቀዋል፣ እያለቀሱ ነው የሚገኙትና የወላጆቻቸውን እንባ ለማበስ የእናንተን እርዳታ ማግኘት አለብንና እባካችሁ ይህንን ቪዲዮ የምትመለከቱ ሁላችሁም የአቅማችሁን በማድረግ ወንድማችንን ከአደጋ እንከላከል። ወንድማችን ፉአድ መሐመድን ለማዳን ትንሽ የቀን ገደብ ነው የሰጡን። የጠየቁን ብር ደግሞ እጅግ በጣም ብዙ ነው። ይህንን ደግሞ ማድረግ ቤተሰቦቻቸው ስላልቻሉ ነው ወደ እናንተ ፊት የቀረብነውና እባካችሁን ወንድማችንን ነፍስ ታደጉልን። እኔ አያቱ ነኝ፣ ማሳድገው እኔ ነኝ። የልጄ አንደኛ ልጅ ነው አለው፣ ሁለት ልጅ የለው። አንዱ ልጁ ተኔ ጋራ ነው ተሽማግሌ እየጦረኝ እያደገ አብለው አውጥተው አብለው ወሰውብኛል። ኢትዮጵያው በአጠቃላይ ለኔ አይታችሁ ለኔ እርዱኝ። ልጅ አንድ ልጅ ነው ያለው። ለኔ አንስቶ ሰጥቶኝ ለኔ በሰጠኝ ላይ ልጅ ሲንከባከበኝ አባ አታለው አወጡብኝ። አባቱ ባል ነበር። ረዱኝ፣ ለኔ ረዱኝ። ያው ሽማግሌ ነው የሚጦረው።